የተወደዳችሁና የተከበራችሁ የአለን ሚዲያ ቤተሰቦች በዛሬው ቪዲዮ ንቃተ ህሊና በሰፊው ይተነተናል። ንቃተ ህሊና እድገት ነው። ንቃተ ህሊና ከድንበር ባሻገር ማየት ነው። ከመጨረሻው አብራችሁን ቆዩ። ንቃተ ህሊና ኮንሺየስነስ በአለን ሚዲያ ትዕይንት። በመጀመሪያም ዘመን ሳይቆጠርና ቦታ ሳይወሰን ከሁሉ ነገር ቀድሞ የነበረው ንጹህ ህሊና ብቻ ነበር። እርሱም የሰማይና የምድር ገዢ እግዚአብሔር ነው። የአጽናፈ ዓለማዊ ህይወት ምንጭ የሆነው ገደብ የለሽና ወሰን የሌለው ንቃተ ህሊና ብቻ ነበር። እያንዳንዱ ዘመን በሰው ልጆች የህይወት ሂደት ውስጥ የራሱ የታሪክ አሻራ አለው። ለዘመናት ምድር ጠፍጣፋ እንደሆነች ይታመን ነበር። የሰው ልጅ ንቃተ ህሊና በማደጉ ታሪክ ተቀይሯል። ምድርም ጠፍጣፋ ሳትሆን የምድር ቅርጽ ልዑል መሆኑ ተረጋገጠ። ከየትኛው አብዮት ወይም ለውጥ በፊት አእምሮ በዝግታ በጥልቅ ማሰብ፣ ማሰላሰል፣ መመራመርና መጠየቅ ይቀድማል። ከነዚህ ጥያቄዎችና መመራመሮች በኋላ አብዮት ይፈነዳል፣ ለውጥ ይመጣል። የአእምሮ መንቃት በተሻለ ሁኔታ ለመኖርና የመኖርን ሂደት ከፍ ባለ መንገድ እንድትመራ የሚረዳህ ሞተር ነው። እነዚህ ሁሉ ደግሞ የንቃተ ህሊና ውጤቶች ናቸው። አንድ ጥያቄ የነገሮችን ሁኔታ ሙሉ በሙሉ ትቀይራለች። ለምን የሚለው ጥያቄ የሰው ልጅ ከተወለደበት ጊዜ ጀምሮ ለጥያቄው መልስ ፍለጋ አዳዲስ ነገሮች ተፈጠሩ። የሰው ልጆች ንቃተ ህሊና ከፍ እያለ የጨለማ ግድግዳ አፍርሶ በምድራችን ላይ ብርሃን እንዲሆን አድርገዋል። ዓለማችን ዛሬ ለደረሰችበት የሳይንስ የቴክኖሎጂ እና የማድረግ አቅም ንቃተ ህሊናችን ለምን ከሚለው ጥያቄ ጋር ተደምሮ ጥበብ በምድራችን እንድታብብ አድርጓታል። በአጠቃላይ የለውጥና የአብዮት መነሻ ንቃተ ህሊና ነው። የማወቅ ጉጉት የምድርን ዕጣ ፈንታ በሌላ በኩል እንድናይ አድርገውናል። እያንዳንዱ ታላላቅ ነገሮች የተከናወኑት ለማወቅ ባለን ጉጉት ውስጥ ነው። ለምሳሌ ኒውተን አፕል ሲወርድ ተመለከተና የኒውተን ህግ መነሻ አደረገው። የስበት ኃይል በሩቅ የሚሰራ ምስጢራዊ ኃይል ነው። ይህንን ኃይል መጀመሪያ የፈጠረውና የሚያሰራጨው አንድ አካል መኖር አለበት ብሎ አሰበም። አልበርት ኢንስታይንም በአንጻራዊነት ጽንሰ ሐሳብ ስበትን አዲስ ትርጉም ሰጠው። ስበት ኃይል አይደለም፣ ይልቁንም እሱ የቦታና የጊዜ ወለል ስፔስ ታይም በቁስ አካል ወይንም ማስ መጣጣም ነው። ዛሬ እነዚህ ህጎች ባይኖሩ ብለን ብናስብ ምድራችን አሁን ያላትን ገጽታ ላይኖራት ይችል እንደነበር እንገነዘባለን። በዚህ ዘመን ከእውነት ይልቅ ውሸት ደምቃ በምትታይባት ዓለም ውስጥ እውነትን ከውሸት መለየት አዳጋች ሆኗል። ሁሉም በሚያወራበት፣ ጥቂቶች በሚያዳምጡበት ስልኮቻችን ላይ ረጅም ሰዓት እናጠፋለን። ጥቂቱን እንረዳለን፣ እንመረምራለን። በዘመናችን የሀሳብ በብዙዎች መበተን ትልቁ የዘመናችን ትውልድ ችግር ሆነው እናገኛለን። ንቃተ ህሊና እድገት ነው። ንቃተ ህሊና ከድንበር ባሻገር ማየት ነው። የተወደዳችሁ ተመልካቾች በአፍሪካ ውስጥ ያለ ገበሬ እንዴት ምርቱን በዘመናዊ መልክ ማምረት እንደሚችል ሲያቅና ያመረተውን ደግሞ ለተሻለ ገበያ ማቅረብ ሲችል ይህ መንቃት ነው። አንድ ተማሪ ለሚማረው የትምህርት ዘርፍ የሚጠቅም መረጃ ከሚዲያ ለይቶ ማየት ሲችል ይህ መንቃት ነው። ማህበረሰቡን ስለ መኖር ትርጉም መረዳትና ማስተዋል ሲጀምር ይህ መንቃት ነው። መንቃት በራስ ባህልና ወግ መኩራትን ያጠቃልላል። ታላላቅ ሀሳቦች የሚመነጩት ከነቁ አእምሮች ውስጥ ነው። እናም ቀጣዩ የንቃተ ህሊና መሪ ተዋናይ አንተ ልትሆን ትችላለህ። ተዘጋጅ። ንቃተ ህሊና የሰው ልጆች ዳግም መወለድ ነው። ከጭፍን ማመን ወደ ማወቅ መመርመርና መምረጥ ይወስደናል። እውነተኛው ንቃተ ህሊና የሚጀምረው እዚህ ጋር ይሆናል። አንድ ሰው ቆም ብለው በጥልቅ ተንፍሰው
ለምን ወደዚች ምድር እንደመጣ መጠየቅ ሲችል ነው። ምናልባትም በየትኛውም ሃይማኖት ውስጥ የሰው ልጅ ዋጋው የሚለካው በዚች ምድር ሲኖር በሚያከናውናቸው በጎ ነገሮች ሊሆን ይችላል። በአጠቃላይ ንቃተ ህሊና ማለት እኛ የዚች ፕላኔት ብቻ ሳንሆን የአጠቃላይ የአጽናፈ ዓለማዊ ቤተሰብ አካል መሆናችንን ማወቅ መገንዘብ ነው። የሰማይ አካላት፣ ህዋ እና የአጽናፈ ዓለም ህጎች በሕይወታችን ላይ ያላቸውን ተጽዕኖ መረዳትና ከእነዚህ ህጎች ጋር በመተባበር መኖር መቻል ማለት ነው። ስለዚህ እኛ በዓለም ውስጥ ማንን እንሆናለን? ምርጫው ላንተ ወይም ላንቺ ይሆናል። ነቅቶ ከዓለም ጋር መራመድ ወይንም ደግሞ ተኝቶ እንደገና ማለም። መልካም ጊዜ ተመኘን። ዓለም ሚዲያ